ደንብ አስከባሪ ሆነ ሊስትሮ በጠረባ ያንሳፈፍክ እንዴት ትወስዳለህ አንተ እንደዚህ እየቀጠቀጥክ እንደዚህ ከዚሁ ጋር ተያይዞ በደንብ ማስከበር ዙሪያ ደግሞ ማለሳው ነገር አለ ደንብ አስከባሪ የሚባለው ነገር እኔ ደንብ ምን ማለት ነው ኩቡራን ከዚህ እንጀምር ግራ ገባ እንደ ደንቡ ሁን ማለት ደንብ ማለት ስርዓት ማለት ነው ደንብ አስከባሪ ሆነ ሊስትሮ በጠረባ ያንሳፈፍክ እንዴት ትወስዳለህ አንተ እንደዚህ እየቀጠቀጥክ እንደዚህ ቪዲዮ አለ የቴሌቪዥን ነው ያላሳይም ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ ቪዲዮ አለኝ እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ የተቀጠቀጠ በጠረባ የተንሳፈ መነጽር የሚያዞር ሰው መንገድ ላይ ይሄ እንዴት ምን አይነት ደንብ ነው የነገሯችሁ ለእናንተ እንዴት ነው ደንቡ ማለት የተለየ ደንብ አለ እንደዚህ ሀገር ውስጥ ያልሰማ ነው ወይ ካልነበርን አሳውቁን ዝም ብዬ ከሆነ ምለፈልፈው ወይ የሆነ ሌላ የወሰዳችሁት ነገር ካለ አብረን እንወሰድና እንግባባ ግራ አለኝ በቃው ደንብ አስከባሪ ሲባል ላይ ሲጀመር ከዱላ ድብደባ ጋር ምን አገናኘው እዚህ ሀገር ውስጥ ንቀት እኮ ነው ሽመል ተይዞ እኮ አይኬድም ካፒታሊስት ውስጥ የትም ዓለም ላይ እኮ የለም የትም ዓለም ላይ በግ ነው እንደምትጠብቀው ከብት ነው የምትጠብቀው እንዴት ሰው ሽመል የመጥረጊያ ዱላ ይዞ መሃል የአፍሪካ መቀመጫ ከተማ ውስጥ ይሄዳል እሺ ለማለት ሰውን እንዴት አርጋችሁ ነው የምታስቡን እኛ እንግዲህ ግራ ገባኝ ብቻኛ እኔ ኬንያ ሜጃለው ኡጋንዳ ሜጃለው ሴኔጋል ሜጃለው ናይጄሪያ ሜጃለው ሞሮኮ ሜጃለው ደቡብ አፍሪካ ሜጃለው አሜሪካ ሜጃለው ሌላም ሀገር ሜጃለው ሽመል ይዞ የሚዟዟር ህግ አስከባሪ አይቻላል ሰብስክራይብ አርጋችኋል ግን ሰብስክራይብ አርጋችኋል ያ አርጋችኋል እምታዩት እዚህ ቦሌ ያለው ሱሪውን እዚህ ድረስ አንጠልጥሎ አውርዶ ጸጉሩን 16 ጎንጉሎ ምናምን የሚሄድ ሰው አላየዋችሁ ምን ነው እናንተና አሜሪካ ውሸታችሁ ነው ከአሜሪካ መጣን የምትሉት ከዛሬ ድረስ የት እዚህ ቤት ተከራይታችሁ ጸጉራችሁን ተሰራርታችሁ ነው የምትመጡት እርስ በርስ እኔ አላየውም እንደዚህ ዘልዛላ አላየውኝም ጭራሽ ሊኖር ይችላል እኔ አላየውም ነው የምላችሁ እንዲ ኮመን ቢሆንና ሁሉም ቢሆን ኖሮ በሸም መንገድ ላይ ወጥቻለሁ ናይት ላይፉን ማታ ወጥቻለሁ ቀን ሞክስ አረግ ደምሮ ሲጀመር ጎብኝ ቦዘኔ እኮ ምን ሰራ ልክ ዞር ነው ያልኩት ዞር ያለው አገር መንደሩን ዞር ያለው አላየው መንገድ ላይ አላጋጠመኝም ጨርሶ የመጨረሻ ጨዋ ልጆች ናቸው አጋጠሙኝ በጠቅላላ ያዩዋቸው ሙሉ እናንተ ቦሌ ጸጉራችሁን ተሰርታችሁ መታችሁ እንደ ድሮ ሴት ጄል እዚህ ጋር ለጥፈ ወንድ ሆነ መተ እዚህ ኦ ማይ ጋድ እናንተ ጋር ምናምን የምትሉኝ እዚህ ሚሞርድ አይቻሉ እንደዚህ የምትሉኝ ሰዎች ከየት ነው የምትመጡት እናንተ እሺ ታዲያ እንደዛ ካልሆነ እኔ ይሄን ነገር የማይቀበል ሶሳይቲ ነው ኢትዮጵያዊ ራሱን የቻለ ማህበረሰብ አለው በዲሲ የሚኖር በሜሪላንድ የሚኖር በቨርጂኒያ የሚኖር ትልቅ ማህበረሰብ አለ በየስቴቱም ብዙ አለ እኔ ባልሄድኩባቸውም ቴክሳስም አለ አትላንታ ጆርጂያ ማለት አለ እነዚህ ሰዎች በሙሉ ስርዓታቸው ደስ የሚል የሚያስቀና ስርዓት ያለበት ነው እዛ ሶሳይቲ ውስጥ እርግጠኛ ነኝ 3 ኩትቻ ያረጋና የሱሪውን ያወለቀ ሰው ሰርቫይቭ ማድረግ የሚችል አይመስለኝም እንዳትቀበሉ አደራችሁ ትልቅ ሰው ሆናችሁ ዊግ አርገሽና ማይክሮፎን ይዘሽ እንደዚህ ካልተወዘወዝኩ ቀኑ ሙሉ እንትና ያዘው የማይሆን ድራማ 32 ሻሽ አርገሽ ግራና ቀይ ሁለት ግራግር ጫማ አርገሽ እንዴ ትልቅ ሰው ነኝ እኮ ልጆች ጊዜ ላይ ቅረቢ ህፃናት ክፍለ ጊዜ አለ እዛው ቴሌቪዥን ጣቢያ ላይ የእንትና እንግዳ የምናምን እንግዳ ተብለሽ አንዱ አሻንጉሊት ለበስ ላትቀርቢም እንዴ ትልቅ ሰው ከሰዓት ቤቱ ምን አይነት ዝግጅት ነው ይሄንን የሚቆጣጣ ይመጥናል አይመጥንም ለሰው እነዚህ ሰዎች እንደው ቅርና እናዋረዳቸዋለን ሞራላቸውን እነካለን ብላችሁ እንኳን ማሰብ መቻል እኮ አለ ለኛ ሊቀርብልን የሚገባው የሚመጥነን ነገር መሆን አለበት ስንዝናናም ትልቅ ሰው የሚዝናናበት ነገር መሆን አለበት ለኔ አትነግረኝ መቼም አንድ እንትና አያጅቦ ነበር ከዛው ላይ አያጅቦ ሲሄድ እንትን መጣበት ከኋላው መጣችና ስለገጠች ዋው ስትለማም በተለኛው ትልቅ ሰው ነኝ እኔ ገብቷል ቴሌቪዥን ከዩቲዩብ ጋር እየተፎካከረ ይመስላል ዘንድሮ አሁን ባለንበት ዘመን ብዙዎቻችሁ እንደምታዩት ነገሮችን የመሳት ነገር ተመልካች እያገኘ መጣ ይሄ አገርን ያለ መውደድ ነገር እዚህ ሀገር ስለተወለደ ልጄን ህፃን ልጅ አስቀምጦ ቆንጥጦት ይሁን ምን አርጎት ነው ያለቀው ባባ እዚህ ኢትዮጵያ ውስጥ ነው እሺ ምን ኖሮ ሲሉ ብላ አለቀሰ ልጁ እንኳን አለቀሰ አሁን ቀልድ መሆኑ ነው እንደ አይነቱ 1 ሚሊዮን ቪው አለው 2 ሚሊዮን ተከታይ አለው ይሄ ትሬንድ ይሆን መሳት አሁን ሄድነው ጉዞ በቃ እንደዚህ አይናችንን ጨፍነን የምንሄድበት ጉዞ በቃ ትሬንድ መሰለ ስለዚህ ዩቲዩብ ላይ እንደዛ አይነት ነገር ሲሆን ቴሌቪዥኑ ደግሞ ሚዲያው ደግሞ ከፍ ብሎ ይሄንን ሊያርመው አርአያ ሊሆነው ሲገባ አንዳንድ ቴሌቪዥን ጣቢያዎች ከዩቲዩብ ጋር ፉክክር ያዛችሁ ይመስላል ይዘቶቻችሁ በሙሉ ለዩቲዩብ እንጂ ለቴሌቪዥን አይመጥኑም ለቴሌቪዥን ኦዲየንስ ለኔ እናት አይመጥኑአትም ሳየው ለጎረቤቶቿ እነሱ ሰብሰብ ብሎ እድር ኖራቸው ቤት ሰብሰብ ብሎ ወሬ ያወሩ ቴሌቪዥን ሲከፈት እስቲ ድምጹን ከፍ አድርጊው እንስማ ሲባል እኔ ከሆነ ግድግዳ ጋር ተጋጭ ነው ጥፋ በቃ በተያዝኩ እጄን በሰጠው ፖሊስ ጣቢያ ነው ያሳቅቃል ፖሊስ እንደው የህብረተሰብ ጠባቂ አገልጋይ ነው ፖሊስ ስለዚህ ህብረተሰብን ይመስላል አይደል ምትሉት ከህብረተሰብ የተቀዳ ነው ከማህበረሰብ የተቀዳ ነው እኔ እንደዚህ ነው የተቀዳው እንደዚህ አንዳንድ ጊዜ በምን አቀዳድ ወይ በካሴት ይሁን ግር የሚለኝ ጊዜ አለ አንዳንዱን ፖሊስ ኦፊሰር ሳይ ሲያናግርህ ከትህትና ይጀምራል
ከትላ ጤና ይስጥልኝ እንዴት ናችሁ ምን ሆናችሁ ምን ይባላል ሃሎ ምንድነው ይላል እንዴ እንትን ብዬ እኮ ነው አሁን የጠራው እኮ ነኝ እኮ ተጎድቼ እኮ ነው ደንግጬ እኮ ነው ወሮበሎች እየተከተሉኝ ነው እና በቃ አድኑኝ ጥሪ አልኩ መጣ ምን ነው ሃሎ እንዴ ወሮበሎች አይሻሉኝም እንዴ ከዚህ አንድ ፊቱን ምን አረጉኝ እነሱ ተመለስ አንተ ወደ ቤት ሂድ አድነኝ ብዬ በጠራው እንደገና ልቤ እንድትሰጉዱ ያለ እንዲመተ ስለ ምግባር እኮ ያስፈልጋል እኮ ተገላገሉ ለማለት ዱላ አንዱ አሉ ባለፈው ጠጥቶ አልከፍልም አሉ የሆነ ቤት ወጣሉ አስተናጋጅ መጣ ግብግብ አሁን መጣ ፖሊስ ምንድነው እንከው እኔ ለፍቶ አዳሪ እንደዚህ ሰራዬ ብዬ እየሰራ ልጆች አባታ አስተናጋጅ ነኝ እሱ ጠጥቶ ለመዛ ብሎ ሳይከፍለኝ ይሄዳል በላም ወስዱ ውል ሰውዬው ከፈለ አሁን እዛው ቆሞ አሁንም ምን አትሩም እንዲያውስ ሲል አይ መልስ አልሰጠኝም ማለት አስተናጋጁ መልስ ሰጠው ብሎ እንደገናሉ መሮት ነው ሌላ ነገር የምናገረው ነገር የለም ሰውየው መረረው በመሪ ቁልፍ ቆለፈ ሰረቁት በእንትን ቆለፈ ሰረቁት በዚህ በጋንች በእንትን አረግ ቆለፉት ብታዝኑልኝ ብሎ በብስክሌት መቆለፊያ ከዚህ በላይ አቅም የለኝም መናን ይፍረድ ነው ይሄን አርጋለው ታውይ ነው የሚለው ነው በቃ እኔ እንዴት አንጀቴን በላው እንደው እኔ መኪና በዚህ ቁልፍ የቆለፈ የመጨረሻ የተስፋ መቁረጥ መጨረሻው ጋር ሲደርስ ነው በዚህ አስረ በቃ ጠለት ይላል ሰው ላይ አሁን ይከብል ያድነው ነው እንደርስ ነው ያወራለት የሚሄደው ማለት ትንሽ እኮ እንትን ሁሉ አስፈልግ መጅፍሬ ለቃ ወደ ኋላ የሚሄድ ነው ገንጥለት ይላል በቃ አሁን መኪና እንዴት እንደሚሰርቅ ራሱ አታውቅም አለኝ ማለት በፊት አለኝ ማለት ከንቱ አለው ማለት ከንቱ ይባላል ለሆኑ ቃዎች ነበር አሁን ለመኪና እኮ አትልም እኮ ባለፈው ገባ አንዱ ወጣ ነይ እና አድርስሻለሁ እንትንሻል እና አድርስሻለሁ ማማ ገባኪስ ናቢለው ቁልፍ ጭጭ የለ እሱ ጩጩ አርጎ እዛ ግቢ ጋቢና ሊሎ ጩጩ ከየትምጣ ጩጩ አሉ ወደ ቦሌ ነው እንዲያርጋሉ መገናኛ ጩጩ ያለው እና ጠበቃው መተው ምንድነው መኪና እዚህ ነው እንዴት የመሰለ ጨዋ ሰው እኮ ነው እንደውም 50 ብር ሰጥቶኝ እንዴ የጠበቁበትን ቴንኪው ምናም ብሎ ይሄደው ምናም አሉታል ሌባው 50 ሰጥቶ ምን አገባ አዲስ መኪና ነው ዘይሮ እኔውን 500 ነበር ሰጥቶ ነው ክፉ ስስታም ነው መጨረሻ ሌቦቹን አይቶ እንዳላይ የሚያልፍ የፖሊስ አባል አለ ታክሲ ተራ የሚሰርቁትን ሰዎች በስም ዝርዝር ዛሬ ተረኛው ሌባ ማን እንደሆነ የሚያውቅ የፖሊስ አባል አለ ዛሬ ማን ነው ሰኞ ረባር ማን ነው እኮሌ ማክሰኞና ሐሙስ ማን ነው የፍስክ የሚሰርቀው እኮሌና እኮሌ የጾም ተረኞች እንትና የጾሞቹ ባለበተን ሞባይል ለምሰርቁት የፍስኩት አይፎን ይሄን አሟልቶ መጨረሻ ላይ ድርሻውን የሚቀበላል እናንተ ትክክል ስራችሁን የምትሰሩ ፖሊሶች ግን እነዚህ ሰዎች ልታጋልጡና ልታሳስሩ ይገባቸዋል በነገራችን ላይ ዩኒፎርም የለበሰው ፖሊስ አይደለም እኔንም በትክክል ነግራችሁ ይችላልኝ ሌባ አለ ሙልጭ ያለ ሌባ አለ